አህለን ወሰህለን እንኳን ደህና መጣችሁ። የዛሬው ትምህርት በዚህ ጥያቄ ላይ ያተኮረ ነው ጠቅላላው። እናመሰግናለን መምህር። መስረቅ፣ መኪና መንዳት፣ መደበቅ፣ መውደድ፣ ቅዳሜ፣ መቆጣት፣ ማሰብ፣ ጎበዝ፣ ውስጤ የሚሉትን አብራርተሽ ንገርኝ። ለምሳሌ ትሕብ ትወዳለች ነው ወይስ ትደብቃለች? በቃላት የሚቀራረቡት አስቸገሩኝ ለማጣራት ይላል። ስርጋ ስርጋ ወይም ቦግ ስርቆት ወይም መስረቅ ነው። ለምሳሌ አስርጋ ሐራም መስረቅ ወይም ስርቆት ኃጢአት ነው ማለት ነው። አስርጋ ወይም ስርጋ እንዳልኩት ስርቆት መስረቅ ነው። ሐራም ማለት ኃጢአት ማለት ነው። አልቦግ ሐራም ማለት እንችላለን። አልቦግ ሐራም፣ ይህም ያው መስረቅ ስርቆት ኃጢአት ነው ማለት ነው። አልቦግ ወይም ቦግ ስርቆት መስረቅ ማለት ነው። የስርግ ወይም ይቡግ ማለት ይሰርቃል ማለት ነው። በአረፍተ ነገር هو كان يحاول يسرق شنطتي هو كان يحاول يسرق شنطتي ወይንም هو كان يحاول يبوق شنطتي هو كان يحاول يبوق شنطتي ሁለቱም እሱ ሻንጣዬን ለመስረቅ እየሞከረ ነበር ማለት ነው። هو እሱ ካን ነበር፣ ይሓውል ይሞክራል። ካን ይሓውል ማለት ደግሞ እየሞከረ ነበር ማለት ነው። ይስረቅ ወይም ይቡግ ይሰርቃል ነው። ሸንጠቲ ሻንጣዬ ወይም ቦርሳዬ ማለት ነው። ልትሰርቅ እየሞከረች ያለችው ወይም የነበረችው ሴት ከሆነች هي كانت تحاول تسرق شنطتي እንላለን። هي كانت تحاول تسرق شنطتي ወይንም هي كانت تحاول تبوق شنطتي هي كانت تحاول تبوق شنطتي እሷ ሻንጣዬን ለመስረቅ እየሞከረች ነበር። هي እሷ ካነት ነበረች፣ تحاول ትሞክራለች፣ ካነት تحاول እየሞከረች ነበር። ትስርግ ወይም ትቡግ ማለት ትሰርቃለች ማለት ነው። ሸንጠቲ ሻንጣዬ ወይም ቦርሳዬ። ሌቦቹ ብዙ ከሆኑ ይስርጉን ወይም ይቡጉን እንላለን። ይሰርቃሉ ማለት ነው። ሰረግ ወይም ባግ ሰረቀ ማለት ነው። ለምሳሌ ምን ሊሰረቀ الأكل مين اللي سرق الأكل وينم مين اللي باق الأكل مين اللي باق الأكل ما أنه مقبون يسرقوا مالتنا مين مالت مان مالتنا اللي سرق ويم اللي باق يسرقوا مالتنا الأكل مقبو أكل مقب مالتنا هي اللي سرقت الأكل هي اللي سرقت الأكل ወይንም هي اللي باقت الأكل هي اللي باقت الأكل እሷ ነች ምግቡን የሰረቀችው ማለት ነው። هي እሷ اللي سرقت ወይም اللي باقت የሰረቀችው ማለት ነው። هم اللي سرقوا الأكل هم اللي سرقوا الأكل ወይም هم اللي باقوا الأكل هم اللي باقوا الأكل እነሱ ናቸው ምግቡን የሰረቁት ማለት ነው። هم ማለት እነሱ ማለት ነው። اللي ሰረጉ ወይም اللي ባጉ የሰረቁት። ሐራሚ ወይንም ሳርግ ወይም በዋግ ማለት ሌባ ማለት ነው። ሐራሚ ወይም ሳርግ ወይም በዋግ። ሴት ከሆነች ሐራሚያ፣ ሳርጋ፣ በዋጋ ትባላለች። መስሩቅ ወይም መቡግ የተሰረቀ ማለት ነው። የተሰረቀ ነገር። ለምሳሌ አልጀዋል ሃዛ መስሩቅ፣ አልጀዋል ሃዛ መስሩቅ ወይንም አልጀዋል ሃዛ መቡግ፣ አልጀዋል ሃዛ መቡግ። ይህ ሞባይል የተሰረቀ ነው ማለት ነው። አልጀዋል ወይም ጀዋል ሞባይል ማለት ነው። ሃዛ ይህ ማለት ነው። መስሩቅ ወይም መቡግ የምንለው ለወንድና በወንድነት ጾታ ለሚገለጹ ነገሮች ነው። ለሴትና በሴትነት ጾታ ለሚገለጹ ነገሮች
መቡጋ ወይም መስሩጋ ነው የምንለው። ለምሳሌ አሰያራ ሃዚ መስሩጋ፣ አሰያራ ሃዚ መስሩጋ ወይም አሰያራ ሃዚ መቡጋ፣ አሰያራ ሃዚ መቡጋ። ይቺ የተሰረቀች መኪና ነች ማለት ነው። አሰያራ ወይም ሰያራ መኪና ነው። ሃዚ ይቺ መስሩጋ ወይም መቡጋ የተሰረቀች መኪና በሴትን ጾታ ትገለጻለች በአረብኛ። ሰረቅ ሚኒ፣ ሰረግ ሚኒ ወይም ባግ ሚኒ፣ ባግ ሚኒ ይሄ ማለት ሰረቀብኝ ማለት ነው። ለምሳሌ አና ሙተአክድ ሁወ እሊ ሰረቅ ሚኒ አልመሕፈዛ፣ አና ሙተአክድ ሁወ እሊ ሰረቅ ሚኒ አልመሕፈዛ ወይንም አና ሙተአክድ ሁወ እሊ ባግ ሚኒ አልመሕፈዛ፣ አና ሙተአክድ ሁወ እሊ ባግ ሚኒ አልመሕፈዛ። ቦርሳዬን የሰረቀኝ እሱ መሆኑን እርግጠኛ ነኝ ማለት ነው። አና እኔ፣ ሙተአክድ እርግጠኛ። ይሄ ተናጋሪው ወንድ ነው። ህወ እሱ፣ እሊ ሰረቅ ወይም እሊ ባግ ማለት የሰረቀው ማለት ነው። ሚኒ ከኔ፣ አልመሕፈዛ ወይም መሕፈዛ የኪስ ቦርሳ ነው። እቺ ትንሿ ወይ ቦርሳችን ውስጥ የምንከታት፣ ወንዶች ደግሞ ኪሳቸው ውስጥ የሚያደርጓት ትንሿ ቦርሳ ነች። ሰራቂዋም የተሰረቀችውም ሴት ከሆኑ አና ሙተአኪዳ ህየ እሊ ሰረቀት ሚኒ አልመሕፈዛ እንላለን። አና ሙተአኪዳ ህየ እሊ ሰረቀት ሚኒ አልመሕፈዛ ወይንም አና ሙተአኪዳ ህየ እሊ ባገት ሚኒ አልመሕፈዛ፣ አና ሙተአኪዳ ህየ እሊ ባገት ሚኒ አልመሕፈዛ እንላለን። ቦርሳዬን የሰረቀችኝ እሷ መሆኗን እርግጠኛ ነኝ ማለት ነው። አና እኔ፣ ሙተአኪዳ እርግጠኛ፣ እቺ ሴት ነች ተናጋሪዋ። ህየ እሷ፣ እሊ ሰረገት ወይም እሊ ባገት የሰረቀችው። ስዋጋ፣ ስዋጋ መንዳት ነው፣ መኪና መንዳት። ለምሳሌ አና ልዮም ሩሕት አትዓለም ስዋጋ፣ አና አልዮም ሩሕት አትዓለም ስዋጋ፣ እኔ ዛሬ መንዳት ለመማር ሄድኩኝ ማለት ነው። አና እኔ፣ አልዮም ዛሬ፣ ሩሕት ሄድኩ፣ አትዓለም ማለት እማራለሁ ማለት ነው። ሩሕት አትዓለም ማለት ደግሞ ለመማር ሄድኩ ማለት ነው። በነገራችን ላይ የመንጃ ፍቃድ ሩክሰት ስዋጋ ነው የሚባለው። ሩክሰት ስዋጋ፣ ሩክሳ ማለት ፍቃድ ማለት ነው። ሳይክ፣ ሳይክ ወይንም ሰዋግ፣ ሰዋግ ማለት ሹፌር ማለት ነው። ፌን ሰዋግ፣ ፌን ሰዋግ ወይንም ፌን ሳይክ፣ ፌን ሳይክ ነጂው የት አለ ማለት ነው። ፌን ማለት የት ማለት ነው። ይሱግ፣ ይሱግ ይነዳል። هو اللي كان يسوق السيارة وقت الحادث، هو اللي كان يسوق السيارة وقت الحادث በአደጋው ወቅት፣ በአደጋው ጊዜ ሲነዳ፣ መኪናውን ሲነዳ የነበረው እሱ ነው ማለት ነው። ህወ እሱ፣ እሊ ካን የነበረው፣ ይሱግ ይነዳል፣ አሰያራ ወይም ሰያራ ማለት መኪና ማለት ነው። ወቅት ማለት እኛ ወቅት የምንለው ነው፣ ጊዜ። አልሓድስ ወይም ሓድስ ማለት አደጋ ማለት ነው። አደጋውን ያደረሰችው ሴት ከሆነች ህየ እሊ ካነት ትሱቅ አሰያራ ወቅት አልሓድስ እንላለን። ህየ እሊ ካነት ትሱቅ አሰያራ ወቅት አልሓድስ፣ በአደጋው ወቅት መኪናዋን ስትነዳ የነበረችው እሷ ነች ማለት ነው። ህየ እሷ፣ እሊ ካነት የነበረችው፣ ትሱቅ ትነዳለች። አሱግ፣ አሱግ እነዳለሁ። አና ኩንት አሱቅ ሻሕና አያም ዘማን፣ አና ኩንት አሱቅ ሻሕና አያም ዘማን፣ እኔ ድሮ የጭነት መኪና እነዳ ነበር ማለት ነው። አና እኔ፣ ኩንት ነበርኩ፣ አሱግ እነዳለሁ። ኩንት አሱግ ማለት ደግሞ እነዳ ነበር ማለት ነው። ሻሕና የጭነት መኪና ነው። አያም ዘማን ማለት ድሮ ማለት ነው። ኸባ፣ ኸባ ደበቀ። ኸባ አልፍሉስ ፊ ጄበ፣ ኸባ አልፍሉስ ፊ ጄበ ገንዘቡን በኪሱ ውስጥ ደበቀ ማለት ነው። አልፍሉስ ወይም ፍሉስ ገንዘብ ብር ማለት ነው። ፊ ውስጥ፣ ጄበህ ኪሱ፣ ጄብ ማለት ኪስ ማለት ነው።
ሴት ከሆነች ደባቂዋ ኸበት አልፍሉስ ፊ ጄብሃ እንላለን። ኸበት አልፍሉስ ፊ ጄብሃ ገንዘቡን በኪሷ ውስጥ ደበቀች። ኸበት ማለት ደበቀች ማለት ነው። ጄብሃ ኪሷ። ይኸቢ ይኸቢ ይደብቃል ማለት ነው። ለምሳሌ አና ሹፍተህ የኸቢ አልፍሉስ ታሕተ ሰሪር። አና ሹፍተህ የኸቢ አልፍሉስ ታሕት አሰሪር ገንዘቡን አልጋ ስር ሲደብቅ እኔ አይቻለሁ ማለት ነው። አና እኔ ሹፍተህ አየሁት ወይም አይቼዋለሁ። ይኸቢ ይደብቃል። አልፍሉስ ወይም ፍሉስ ገንዘብ ወይም ብር ማለት ነው። ታሕት ማለት ከስር ከታች ማለት ነው። አሰሪር ወይም ሰሪር አልጋ ነው። ትኸቢ ትኸቢ ትደብቃለች ወይም ትደብቃለህ ማለት ነው። እሷ ትደብቃለች ወይንም አንተ ትደብቃለህ። ለምሳሌ ማድሪ ሌሽ ትኸቢ ኩል ሸይ። ማድሪ ሌሽ ትኸቢ ኩል ሸይ። ይሄ ለሁለት ሰዎች መጠቀም እንችላለን። አንዱ ሁሉን ነገር ለምን እንደምትደብቅ አላውቅም። እሷ ሁሉን ነገር ለምን እንደምትደብቅ አላውቅም ማለት ነው። ወይንም ደግሞ አንተ ሁሉን ነገር ለምን እንደምትደብቅ አላውቅም ማለት ነው። በሁለት በኩል ልንወስደው እንችላለን። ማድሪ ማለት አላውቅም ማለት ነው። ሌሽ ለምን። ትኸቢ ማለት እንደነገርኳችሁ ትደብቃለች ወይም ትደብቃለህ ማለት ነው። ኩል ሸይ ሁሉም ነገር ወይም ሁሉን ነገር። ይትኸባ ይትኸባ ይደበቃል። አልወለድ ይትኸባ ጅዋ ዱላብ። አልወለድ ይትኸባ ጅዋ አዱላብ። ወይንም ትንሽ ለየት ባለ ሁኔታ አልወለድ ይትኸባ ዳኽል አዱላብ ማለትም እንችላለን። አልወለድ ይትኸባ ዳኽል አዱላብ ሁለቱም አንድ አይነት ትርጉም ነው ያለው። ልጁ ቁም ሳጥን ውስጥ ይደበቃል ማለት ነው። አልወለድ ልጁ፣ ወለድ ማለት ወንድ ልጅ ነው። ሴት ልጅ ከሆነች አልቢንት ነው የምንለው። ይትኸባ ማለት ይደበቃል ማለት ነው። ጅዋ ወይም ዳኽል ማለት ውስጥ ማለት ነው። አዱላብ ወይም ዱላብ ቁም ሳጥን ነው። ትትኸባ ትትኸባ ትደበቃለች ወይም ትደበቃለህ ማለት ነው። እሷ ትደበቃለች ወይም አንተ ትደበቃለህ። ለምሳሌ ህያ ዳይመን ትትኸባ ለማ ይጁን አድዩፍ። ህያ ዳይመን ትትኸባ ለማ ይጁን አድዩፍ እንግዶች ሲመጡ እሷ ሁል ጊዜ ትደበቃለች ማለት ነው። ህያ እሷ፣ ዳይመን ሁል ጊዜ ዘወትር፣ ትትኸባ ትደበቃለች። ለማ ይጁን ማለት ሲመጡ ማለት ነው። ይጁን ማለት ደግሞ ይመጣሉ ማለት ነው። አድዩፍ ወይም ዱዩፍ እንግዶች። ይሄ ደግሞ ሌላኛው አባባል ነው። ሌሽ ትትኸባ ወረ ሰያራ። ሌሽ ትትኸባ ወራ ሰያራ ለምን ከመኪናው ጀርባ ትደበቃለህ ማለት ነው። ወይንም ለምንድን ነው ከመኪናው ጀርባ የምትደበቀው? ሌሽ ለምን፣ ትትኸባ ትደበቃለህ። ወራ ማለት ከኋላ በኩል ማለት ነው። በጀርባ በኩል በስተጀርባ ማለት ነው። አሰያራ ወይም ሰያራ መኪና። ኸቤተ ኸቤተ ደበቅኩት ወይንም ደበቅከው፣ እኔ ደበቅኩት ወይም አንተ ደበቅከው ማለት ነው። ይሄ ለምሳሌ አና ኸቤተህ አሻን ማ ሐድ ያኽዘህ። አና ኸቤተህ አሻን ማ ሐድ ያኽዘህ እኔ የደበቅኩት ማንም እንዳይወስደው ብዬ ነው ማለት ነው። ወይንም ማንም እንዳይወስደው ብዬ ነው የደበቅኩት ማለት ነው። አና እኔ፣ ኸቤተህ ደበቅኩት፣ አሻን ምክንያቱም፣ ማ ሐድ ማንም ማለት ነው። ያኽዘህ ይወስደዋል። ማ ሐድ ያኽዘህ ማለት ማንም እንዳይወስደው ማለት ነው። ሌላኛው ሁለተኛው አባባል ደግሞ አና ዓርፍ አንተ እሊ ኸቤተህ። አና ዓርፍ አንተ እሊ ኸቤተህ እኔ አውቃለሁ አንተ እንደሆንክ የደበቅከው ማለት ነው። አና እኔ፣ ዓርፍ አውቃለሁ ማለት ነው። ተናጋሪው ወንድ ነው። ተናጋሪዋ ሴት ከሆነች ዓርፋ ትላለች። አንተ አንተ ነው። ሴት ከሆነች አንቲ እንላታለን። እሊ ኸቤተህ የደበቅከው። ሴት ከሆነች እሊ ኸቤቲ እንላታለን። እሊ ኸቤቲ የደበቅሽው ማለት ነው። አኸቢ አኸቢ እደብቃለሁ ማለት ነው። በአረፍተ ነገር ውስጥ
أنا دائما أخبي جوازي في الدرج التحتاني. أنا دائما أخبي جوازي في الدرج التحتاني. ይህ ማለት እኔ ሁል ጊዜ ፓስፖርቴን የታችኛው መሳቢያ ውስጥ ነው የምደብቀው ማለት ነው። አና እኔ ዳይመን ሁል ጊዜ ዘወትር አኸቢ እደብቃለሁ። ጀዋዚ ማለት ፓስፖርቴ ማለት ነው። ጀዋዝ ማለት ፓስፖርት ማለት ነው። ፊ ውስጥ አዱርጅ ወይም ዱርጅ ቁም ሳጥን ነው ወይንም ደግሞ መሳቢያ ማለትም ይሆናል። አተሕታኒ ማለት የታችኛው ማለት ነው። የላይኛው ውስጥ የምናስቀምጠው ከሆነ አልፎጋኒ እንላለን። አልፎጋኒ የላይኛው ለማለት። اتخبيت تدبكو. اتخبيت لأني ما كنت أبغى أكلم أحد. اتخبيت لأني ما كنت أبغى أكلم أحد. كمان مقارا من نقاقر سلال فلق تدبكو مالتنا. اتخبيت تدبكو لأني مكنياتهم ما كنت ألنبركم أبغى فلقالو. ما كنت أبغى مالتنا الفلقم نبر مالتنا. أكلم እናገራለሁ ወይም ማናገር ማለት ነው። አሐድ ማንንም፣ ማ አብጋ አከልም አሐድ ማለት ማንንም ማናገር አልፈልግም ማለት ነው። ይህ የዛሬው ትምህርታችን አንደኛው ክፍል ነው። ሁለተኛው ክፍል በሚቀጥለው ትምህርት እለቅላችኋለሁ፣ እንዳይረዝም ብዬ ነው። የዚህን ክፍል ሆምወርክ አስቀምጫለሁ። በተቻላችሁ መጠን ለመስራት ሞክሩ። ስርጋ ወይም ቦግ حرام يحاول شنطتي سرق ويم باق حرامي ويم سارق ويم بواق مسروق ويم مبوق مسروقة ويم مبوقة المحفظة ويم محفظة متأكدة سواقة رحت أتعلم رخصة سواقة سواق ويم سايق الحادث ويم حادث شاحنة أيام زمان خبت شفته تخبي الدولاب ويم دولاب جوا ويم داخل الضيوف ويم ضيوف وراء ما حد ياخذه التحتاني الفوقاني اتخبيت ጨረስኩ። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ግለጹልኝ፣ አስተያየታችሁንም ስጡኝ፣ ጥያቄዎቻችሁን ላኩ። በተሻለኝ መጠን እመለስላችኋለሁ። ከመሄዳችሁ በፊት ይህ ትምህርት ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማዕሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።